አንተን እኮ ነው ማናገር መጽሐፍ ቅዱስ ላይ በብሉይ ኪዳን በአዲስ ኪዳን ቁርስ የሚባል ተጽፎ ካገኛችሁ አምጡልኝ። ወይኔ ጉዴ! ቢሸጥ 200 ሺህ ብር የሚያወጣ ሰንጋ 4 ሰዓት ላይ ገነት ሽሮ ቤት 4 ሰዓት ላይ እዛ አሳ ቤት ሁሉም ሰው ቆሻሻ ነው። አልጋቸው የ200 ሺህ ብር የ100 ሺህ ብር አልጋቸው እንቅልፍ ከየት ይምጣ? ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? እናንተን እያዝናናው ቁም ነገር ለማስጨበጥ የማልወጣው ዳገት የማልፈነቅለው ደንጋይ የማልወረውረው ጠጠር ወይም ጦር እንደሌለ ከኔ በላይ እናንተ ማኞች ናችሁ ስል ባመክንዮ ነው። ታዲያ እስከ ቪዲዮ ፍጻሜ ድረስ በመቆየት ቁም ነገር እንድትሸምቱ እንድትጨበጡ ስል በአክብሮት እየጋበዝኩኝ አሁን የሚወስዳችሁ ወደ መምህር ዘመድኩን ይሆናል። መምህር ዘመድኩን በቤተክርስቲያን ጉዳይ ምን ይላል እያልን እንከታተለው። እኛ እኮ የደሃ ገንዘብ ነው እየቀማን ያለ ነው። የደሃ ገንዘብ ነው እየወሰድን ያለ ነው። ሙዳየ ምጽዋት አሁን ወንጌል ተከትሎ የሚዞረው ቤተክርስቲያን በራፍ ላይ የሚቀመጠው ሙዳየ ምጽዋት ካህናት እንዲበሉት አልተፈቀደም። በስርዓተ ቤተክርስቲያን በቀኖና ቤተክርስቲያን ይሄ ወንጌል ሲዞር በተለይ የሚዞረው ቤተክርስቲያን ከአስራት በኩራቷ አስራት በኩራት ገበሬው ያርሳል፣ አስራቱን ያወጣል። ነጋዴው ይነግዳል፣ አስራቱን ያወጣል። የመንግስት ሰራተኛው ይሰራል፣ አስራቱን ያወጣል። ይሄን ለማለት ማስተማር፣ ወንጌል ማስተማር፣ የአስራትን ጥቅም ማስተማር። ይሄን ሳይሰሩ ቁጭ ብለው ያኛው የተፈቀደው ይሄ ሙዳየ ምጽዋቱ የተፈቀደው ለነዳያን ነው። የኔ ቢጤዎች ለደከሙ ሰዎች ለምሳሌ ቤተክርስቲያን ሲያገለግሉ ቆይተው አጥተው የሚጦራቸው አጥተው ላሉ ሰዎች ያ ተደርጎ ለፋሲካ፣ ለልደት፣ ለገንለት ማረገ ማሳከሚያ፣ ቀለም መስፈሪያ ቤተክርስቲያን ድሆችን የምታበላ ነበረች። የአሁኗ ቤተክርስቲያንስ የኛ ቤተክርስቲያን የአሁኗ ቤተክርስቲያን ያኔ ድሃ ቅምት ሙዳየ ምጽዋት ይዛ ወንጌል ውስድ እሳት ለቀቀ። ያው ቤተክርስቲያን ስላችሁ ምናምኖች አለ ማለት ነው። ከላይ ያሉ አመራሮች ኃላፊነት የተቀመጡት ለማለት ነው። እንድትረዱ ማየት መመልከት አለባቸው። ካህናት ማየት አለባቸው። አለቆች ማየት አለባቸው። የብዙ ደብር አለቆች አሁን ታይላንድ ነው የሚሮጡት። ታይላንድ በዚህ መርፌ ትጠቀጠቃለህ። ለምን መርምሬን ለምን ጸበል አትጠመቅም? ለምን በጸበል አትጠመቅም? ለምን እንትን አትልም? እምነቱ የሌላቸው ሰዎች ስላሉ በሽታ ከእግዚአብሔር ነው፣ ህመም ከእግዚአብሔር ነው። ሁሉ በጸበል ይድናል ሁሉ ማለት አይደለም። በቃ ምን ሞትበት ነገር እያንዳንዳችን ምን ሞትበት ሲያበቃ ማህተም የሚሰጠናል። ማህተም ነው። አንተ በዚህ ነው የምትሰናበተው። ግማሹ በመኪና አደጋ፣ ግማሹ በእሳት፣ ግማሹ በጦር፣ ግማሹ በካንሰር፣ ግማሹ በልብ ህመም፣ ግማሹ በኩላሊት ምናምን። ይሄ ማህተም ነው የምንሄድበት፣ ቪዛችን ነው የምንሸኝበት ነው። ምንም ችግር የለውም እሱ። እንግዲህ ስንት ደብሮ ቤተክርስቲያን ካህናትን ያስለቀሳችሁ፣ ድሆችን ያስለቀሳችሁ ግን ዘመድ ስላላችሁ፣ ጊዜ ስላላችሁ፣ ኔትወርክ ስላላችሁ የፈለጋችሁበት ቦታ አለቃ እየሆናችሁ የእግዚአብሔር ገንዘብ ላይ የተጫወጣችሁ፣ የሰካችሁ፣ የዘሞታችሁ፣ ያስለቀሳችሁ ያው በተራችሁ ትገፈግፉታላችሁ። ሐኪሙ በርበሬ እንዳትበላ ቁጭ ብለህ ፈጠተ ያለ በስተመጨረሻ መብላት ነበር የፈለገው። አትበላ ሌላ እንዳይበላ አድርገህ ከልክለህ አንተ እንዴት ትበላለህ? ፈጣሪ ካለላ አትበላ። ድንጋይ ትበላታለህ። በላ በርበሬ እንዳትበላ፣ ጨው የገባበት እንዳትበላ፣ ስንዴ እንዳትበላ፣ ጤፍ የደረሰበት እንዳትደርስ። የሕክምና ውጤት ነው። አንዳንዱ ጨው እንዳትበላ ምናምን ተብሎ ዘይት እንዳትበላ፣ ዘይቱን ሲበላ እግሩ ግትር ሽምቅቅ አለቅ። ገንዘቡ ግን አለው። ገንዘቡ በጣም ከምሮታል። የሙዳየ ምጽዋት ገንዘብ፣ የስለት ገንዘብ መሬቱን ቸብችቦ ምናምን ወስዷል። ከዛ እንደ ዶሮ ይኖራል። እንደ ዶሮ ሚግባል እንጀራ አምጡልኝ፣ እሺ፣ ውሃ አምጡልኝ፣ እሺ፣ ውሃ አድርጎ ፈትፍቶ እንደ ዶሮ ውሃ ዶሮ ነው እንጀራ በውሃ የሚበላው። እንደ ዶሮ የዶሮ ህይወት የሰቀቀን ኑሮ የሚኖሩ አለቆች አሉ፣ ጸሐፊዎች አሉ። አንዳንዶቹ ደግሞ ሲሞቱ በስብሰው ገምተው ሸተው ተልተው የሞቱ አሉ። በሀገረ ስብከት ውስጥ የነበሩ ታስታውሷቸዋላችሁ። ሽቷቸው ከሩቅ የሚጠራ የፈረንሳይ ሽቶ ይቀቡ የነበሩ ኧረ አምላኬ ግደለኝ ብለው የሞቱ አሉ።
እኮ በጣም እንደው ዘባርቀዋለሁ፣ እገባበታለሁ። ምን እንደማደርግ አላውቅም በእውነት እውነቱን ነው መነጋገር። እዚሁ እውነት ዋጋችሁን ታገኛላችሁ። ሰላም የላችሁም። እንግዲህ ገንዘቡን ያስገቡታል፣ ሰላም የላችሁም። አልጋቸው የ200 ሺህ ብር የ100 ሺህ ብር አልጋቸው። እንቅልፍ ከየት ይምጣ? እነሱ የጨቆኑት ድሃ እዛ ብርድ እየመጣው ለሽ ብሎ ያድራል። ባዶ ሆዱን ጥሬ ቆርጥሞ ያድራል። እነሱ የ200 ሺህ ብር አልጋ ላይ ይተኛሉ። እንቅልፍ የለም፣ ሰላም የለም። አንዳንዶቹ ቢለብሱ አያምርባቸው። ያሸቦ ዕቃ አፋቸው ነጭ፣ ግንባራቸው ነጭ፣ ፎሮፎራም ቅቤ ቢቀቡ ቅባት ቢቀቡ ቅንድባቸው ሳይቀር እዚህ ስር ሳይ ይሻግታል። እግዚአብሔርን ማታለል አይቻልም። አባቶቻችን አላያችሁም? በየገዳማቱ በየምኑ ስትሄዱ ቅጥን ያሉ ናቸው፣ ምጥጥ ያሉ ናቸው። ጺማቸው ቁጥርጥር ያለች ምናምን ናቸው። ከዚያ መዓዛቸው ሄዳችሁ ስትስሟቸው እጣን ነው የሚሸጡት። እጣን ምክንያቱም መቅደስ ነው ውሏቸው። ኪዳን ሲያደርሱ ጸሎት ሲያደርሱ ደስ ሲሉ ሲያወሯችሁ ራሱ ሽፍንፍን ብለው አፋቸው እንደዚህ ብለው እሷሚዎች ናቸው። እስከ ማታ እስከ ምናምን የሚጾሙ ናቸው። ይሄ ያለ በቃ ያደርጋል። በቃ የሐረር ሰንጋ የጅሩ ሰንጋ ቢሸጥ 200 ሺህ ብር የሚያወጣ ሰንጋ 4 ሰዓት ላይ ገነት ሽሮ ቤት 4 ሰዓት ላይ እዛ አሳ ቤት ሃይማኖት የሌላቸው ምዕመናን ከቤተ ክርስቲያን እንዲወጡ የሚያደርጉ ሰካራሞች፣ ቀማኞች መነኮስኩ ብሎ ምን የመሰለችዋን ኮረዳ ደግሞ አቅፎ የሚሄድ አቅፎ የሚዞር አሰዳቢ እና መንግስት ብሆን አሳያቸው ነበር። መንግስት ብሆን ማለት ነው። መንግስት ብሆን አሳያቸው። ምን ታረጋቸው? ሄዳችሁ ስትስሟቸው ሽቷቸው ጨምቃቸው አራዘመደው ማሳጅ ነው። ማሳጅ ቤት ሄዶ ነው ማሳጅ የአይን ማሳጅ፣ የከንፈር ማሳጅ፣ የአፍንጫ ማሳጅ፣ የምናምን ማሳጅ። አቤት ቪዲዮውን ብትመለከቱት እኔ ለምንም አይጠቅምም እንጂ ማህበር አላቸው ደግሞ ተጠራርተው 5 ስታር ሆቴል ነው የሚበሉት። ምንድነው ስትላቸው ሙዳይ ምጽዋት ገንዘብ፣ ይሄ የምዕመናን ገንዘብ። ትክክል አለ። እግዚአብሔር ግን ይቀጣል። ቤተክርስቲያን አትበሏትም። ነገርኳቸው። ፎቅ ሰርታችሁ አትኖሩባትም። የአንዳንዱ ልጅ የለውም። አንዳንዱ ዘርፎ ሰርጉን ሲያገባ ወለተ ማርያም ዲኮሩን ትችልኛለች። እሺ እኔ አባታ እንደዚህ ታደርግ እሺ አድርገው። ከዛስ ቤቱ አለ፣ ገንዘቡ አለ፣ $7,000 ይከፈለዋል። 10,000 የለም። ልጅ የለም። አይናገር ዘመድ ልጅ ለማግኘት አይጸልይም። ጸሎት ሃይማኖት የለውም። በመጀመሪያ ጸሎት ሃይማኖት የለውም። ሃይማኖት በማስመሰል የሚኖሩ ማለት ነው። እና ይሄ መስተካከል አለበት። በእውነት የምናገረው ግን የሚመረውን መዋቅ ድሃ አታስለቅሱ፣ ገዳማውያን አታስለቅሱ። ቤተክርስቲያን ይሄ በአጥቢያዋ ላይ እኮ ያሉትን ምዕመናን ካህናት ነበሩ መጋበዝ ያለባቸው፣ ካህናት ነበሩ ማብላት የነበረባቸው። ፊት ለፊት ቤተ ክህነቱ ለዚህ ቦታ የለውም። ጨካኝ ነው። ጨካኝ እንደዚህ መወቅ ሰው እንዲንቀሳቀስ ነው። ጠልቼው አይደለም፣ እያሳጣሁት አይደለም። ቤተ ክህነቱ የለመደው ነገር አለ። ብዙ አባታችን እንደዚህ ምናምን በውስጥ ብትነጋገሩ ምናምን በገሃድ ነው እንጂ መስበክ ነው እንጂ እንደዚህ መስማት ነው እንጂ ቤተክርስቲያን በር ላይ ያሉትን ድሆች የመንከባከብ ኃላፊነት የቤተክርስቲያን ነበረ። ስብከተ ወንጌሏን አጠናክራ ምዕመናኗን አጠናክራ የሚደርስልን የለም እኛው በእኛው እንድረስ ብሎ አንድ ሰው ቤተክርስቲያን ደህና ገንዘብ ይዞ ከመጣ ሰበካ ጉባኤው በዚህ በኩል ስልክ ይቀበላል፣ ጸሐፊው በዚህ በኩል ስልክ ይቀበላል፣ ስብከተ ወንጌሉ ስልክ ይቀበላል፣ አለቃው ስልክ ይቀበላል። ሄሎ እንደዚህ ሆኜ እኮ እንደዚህ ሆኜ እንደዚህ ሄሎ ለቤተ ክርስቲያን ሳይሆን ለኑሮ ለራሱ ኑሮ ነው የሚያመቻቸው። ያለ መስበካችን ውጤት ያለ ማሳወቃችን ውጤት ድሃ እንዲበዛ አደረግን። እኛም ስግብግብ ሆነን ያለን ይበቃናል ብለው አባቶቻችን ላሊበላን ሰርተው አስረከቡን፣ አክሱምን ሰርተው አስረከቡን።
የምናያቸው ድንቅ ገዳማትን ሰርተው አስረከቡን ያለን ይበቃናል ብለው። ቁርስ የሚባል እኮ በመጽሐፍ ቅዱስ አይታወቅም፣ በኢትዮጵያም አይታወቅም። ቁርስ የሚባል ፈረንጅ ያመጣብን ነው። ቁርስ አይበላም። መጽሐፍ ቅዱስ ላይ በብሉይ ኪዳን በአዲስ ኪዳን ቁርስ የሚባል ተጽፎ ካገኛችሁ አምጡልኝ። ቁርስ የለም። ጾም ነው ሁል ጊዜ። ቁርስ አይበላም። ምስጋና ነው። ጠዋት ቅዳሜና እሑድ ምስጋና ነው። ከሰኞ እስከ ዓርብ ምስጋና የሚሰራ ሰው ባዶ ሆድ ነው ኃይል የሚሰጠው። እዛ ምሳ በደንብ ትበላለህ፣ እራትን ትበላለህ፣ አለቅ። ቁርስ የሚል መጽሐፍ ቅዱስ እኔ ስላላገኘው የለም። ቁርስ በእንግሊዝኛም ካለ አምጡ። በብሉይ ኪዳን ነገስታቱ የምሳ ግብዣ አደረጉ። የምሳ ሰዓት ላይ እራትን በሆነ ጊዜ ነው የሚለው። በአዲስ ኪዳንም የምሳ ሰዓት ላይ የራት ግብዣ እራትና ምሳ ነው የሚጠቀም። ቁርስ የለም። እንደው በፈረንጅኛው ምንድን ነው የሚለው? ብሬክፋስት ነው አይደል የሚለው? ብሬክፋስት ቁርስን ብሬክፋስት ነው የሚለው። ስበረው አለመጣና ምንን ጾምን መስበር መሳይ ሱሬ ነገረኝ። ብሬክ ማለት መስበር ነው፣ ፋስት ማለት ደግሞ ጾም ነው። እና ብሬክፋስትን ስገጥመው እንግዲህ የመሰለ እሱ ይሄን አልነገረኝም፣ ግን ሲመስለኝ ብሬክፋስት የሚለው ስበረው፣ ቁርስን ስበረው አለቀ። አስቀምጠው ጾምን ስበረው። ሰዎች ኃይል ያገኙበት የነበረው ሰዎች አለ። ዛሬ ጠዋት ተነስቶ ድራፍቱን ይጨልጣል ሰንጋ፣ ከዛ ስኳር፣ ከዛ ደም ግፊት፣ ከዛ ታይላንድ፣ ደቡብ አፍሪካ ምናምን የለም። ቆፍጠን ብሎ ጿሚ የሆንም እንደዎች ሰብስበን ብናደርግ፣ ሰንበት ተማሪዎችን ደግሞ ለዚህ ጉዳይ ብናሳትፋቸው። ሰንበት ተማሪዎች አሁን የጥምቀት የልደት የበዓል ቀን መጥተው ከታቦቱ ፊት ሆነው ማለት ብቻ ሳይሆን በዚህ በበጎ አድራጎት ስራ ላይ እንዲሰማሩ። አሁን አንድ ህይወት ያለው የስብከተ ወንጌል ኃላፊ ቢኖራው ቦሌ መድኃኔዓለም ያሉት አሁን እነ ጳውሎስ ነፍስ ቢኖራቸው ስግብግብ ባይሆኑ እግዚአብሔር ከዛ አምጥቶ እዛ ነው። እንግዲህ ወንድሜ ስለሆነ ነው፣ ሌላ ሰው መውቀስ አይመቸኝም። ሌሎቹ ስለማላውቃቸው ጳውሎስ ልውቀሰው ብዬ እነ ጳውሎስ መልካ ስላሴ መረዋ ስግብግብ የራስ ኑሮ የራስ ማሳደድ ብቻ ባይሆን ቦሌ እንግዲህ ሀብታም ያለበት ነው፣ ባለጸጋ ያለበት ከጸሐፊ ከአለቃ ጋር ተመሳጥረው ምን ብለው የራስን ኑሮ ከሚያደራጁ ጸጋ ተነጋግረው ከሰንበት ትምህርት ቤቶች ጋር ተነጋግረው ብዙ ሰዎች የሉም። ሰዓታት ላይ የማይቀሩ የነበሩ፣ ቅዳሴ ላይ የማይቀሩ የነበሩ፣ መቋሚያ ለካህናት በመስጠት ከበሮ በመሸከም ቅዳሴ ጸበል በማደል ቤተ ክርስቲያን ላይ በቅዳሴ በኪዳን በሰዓታት የማይቀሩ ምዕመናን እንኳን ክህነት የሌላቸው እና ይሰበራሉ፣ ይታመማሉ፣ ቤት ይውላሉ። አንድ ቄስ ሄዶ አይጠይቃቸው። አንድ ቄስ፣ አንድ ዲያቆን ሄዶ አይጠይቃቸው። አንድ የጽህፈት ቤት ኃላፊ ሄዶ አይጠይቃቸው። እነዚያ የቤተ ክርስቲያን ምሰሶ የነበሩ ሰዎች አንድ ሀብታም ታመመ ሲባል ግን ከበሮ ይዞ መስቀል ይዞ ጽና ይዞ ሄዳል። ለምን? ሀብታሙ ቁጥ ያለው ያ እምነት ነው ያለው። እምነት ያለው ቤቱ ተኝቷል። እምነት ያለውን ሄዶ አያየው። ስንት እናቶች አሉ ምንጣፍ የሚጠሩ ወንበር የሚያስተካክሉ ቤተ ክርስቲያኑን እንትን የሚሉ የማይቀሩ እዚህ ጋር ነው እኮ የሚቆሙት የሚባሉ በቅዳሴ ላይ የማይታጡ በሰዓታቱ ላይ የማይታጡ ጸሎተኛ እናቶች አሉ። ይታመማሉ፣ ይደክማሉ፣ በቤት ይቀራሉ። ማን ሄዶ ያያቸዋል? አያቸው። ይህን መስራት ያለባት ቤተ ክርስቲያን ነበር። ቤተ ክርስቲያን የምታውቀው ገንዘብ ያለውን ነው የምታውቀው፣ የሰጠውን ነው የምታውቀው። ሄዳ የምትጠይቀው ጸበል የሚረጨው ቤተ ክርስቲያን ገንዘብ ያለውን ሳንቲም ያለውን። እግዚአብሔር ደግሞ ያለው ከድሆች ጋር ነው። ባለጸጋ መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ በቀዳዳ ቢቀል ያልፋል የተባለ እግዚአብሔር ከድሃ ጋር ሆኖ ይቀበላል። እግዚአብሔር እንደውም ደግሞ የመጨረሻው ቀን ትልቁ ጥያቄ ይሄ ነው። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ ብታረዝ አላለበሳችሁኝና፣ ታስሬ በነበረ ጊዜ አልጠየቃችሁኝምና ጥፋ ከዚህ ሂድ ከኔ ራቅ፣ ለሰይጣንና ለመላእክቶቹ ወደ ተዘጋጀው ወደ ገሃነም እሳት ሂድ የሚባለው ይሄ ነው። ክርስቶስ ከድሆች ጋር ነው አብሮ ያለው፣ ከሚታመሙት ጋር፣ ከሚሰቃዩት ጋር፣ ከሚራቡት ጋር። የእኛ ቤተ ክርስቲያን ረሳቻቸው፣ ክርስቶስን ረሳች።
ዓለምን ብልጭልጭን አሳደደች። አሁን መስማት ያለባቸው ቀጠቀጠን ሳይሆን እንደዚህ ብሎ ነው መስማት በቁጭት እውነት ነው ብሎ። ሰንበት ተማሪዎች እውቀት ያላቸው የዩኒቨርሲቲ ተማሪዎች ናቸው፣ የ12ኛ ክፍል ተማሪዎች ናቸው፣ የ8ኛ ክፍል ተማሪዎች ናቸው። ሰንበት ትምህርት ቤት ውስጥ እምቅ ኃይል አለ፣ ጉልበት አለ። ስርዓተ ቅዳሴ ያስተምሩት ዲያቆን አድርገው ካህን አድርገው ጳጳስ ሊሆን የሚችል ሰንበት ትምህርት ቤት ውስጥ አለ። ሰንበት ትምህርት ቤት ውስጥ ዶክተር መሆን የሚችላል፣ ኢንጂነር መሆን የሚችላል። ሰንበት ትምህርት ቤት ውስጥ ጠቅላይ ሚኒስትር የሚሆናል። ምን አለ ኮትኩቶ ማሳደግ እንደ ግብጾች መያዝ። እኛ ምንድነው ለጥምቀት ልማት ሲባል የሰንበት ትምህርት ቤት የአልባሳት መግዣ ምናምን ዘመኑ 21ኛው ክፍለ ዘመን እኛ ገና ኋላ ስብከተ ወንጌል ተጠናክሮ እነዚህን ይዞ አቤት የሚረዳችሁ ሰው ብዛቱ ራሱ አሁን ቢኒያም መቄዶንያ እዛ ሄደ ቁጭ ብለህ መለመን ነበረብን። መቄዶንያ ጋር መለመን ነበረብን። ዛሬ ሄኖክ መጥቶ ይለምናል። ምዕመናን እንግዲህ ይርዱ። ዛሬ ቤተ ክርስቲያን በስሯ ያሉትን በአጥቢያ ያሉትን ትችላለች። አቅሙ ገንዘቡ ነበራት። አስራት አከፋፈል ብታስተምር ብትሰብክ ማለት ብትሰብክ ብሎና እንግዲህ ዘመድኩ እንደሰማችሁት ነው። ለሚሰማ ለጠቢ በአንድ ቃል ትበቃዋለች ነው እና ሁሌ ሰው ሲናገር ትክክል እኮ ነው ብሎ ደግሞ ወደ ራስ ማየትም የተሻለ ነው ያስባለሁ። ለማንኛውም እንደሰማችሁት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ልታበረታቱኝ ከወዲሁ ጋብዛለሁኝ። ሰላም ሁኑ።